ዛሬም እንደተለመደው አሪፍ የምንለውን ፊልም ወደ እናንተ ይዘን መተናል። ይዘንላችሁ የመጣነው ያበደ የኮሪያ ፊልም ሲሆን ዘዱድ ኢኒሚ የተሰኘ በ2019 የወጣ ነው። እንደምትወዱት በጣም እርግጠኛ ነኝ። ስለዚህ ላይክ በማድረግ ጀምሩት። ፊልሙ የሚጀምረው ጃንግ ፓንግሱ የተባለ የማፊያዎችን አለቃ እያስመለከተን ነው። ይህ ሰው ከማፊያ አለቃነቱ በተጨማሪ አንድ የሚያስተዳድረው ድርጅት አለው። እንዲሁም ደግሞ ከተማቸው ውስጥ ካሉ ከሚታወቁ የማፊያ ቡድን መሪዎች ውስጥ አንደኛው ነው። ይህ ሰውዬ በዚህ ምክንያት እንግዲህ በጣም ቅንጡ የሆነ ህይወት ነው የሚኖረው። የጃንግ ሚስት ሲዩያን ትባላለች። እንዲሁም ደግሞ አባቷ ሚስተር ሃን የታላቁ ድርጅት ባለቤት ነው። ስለዚህ ጃንግ ዩንን ያገባት ከዚህ ትልቅ ድርጅት የሀብት ተካፋይ ለመሆን ነበረ። ትዕይንታችንም የቤተሰቡን አባላት እንደዚህ ካስተዋወቀም በኋላ ወደ ሌላ ትዕይንት ያልፋል። ጃንግ ወደ ስራ በሚሄድበት ሰዓት ላይ ከስራ በፊት የተወሰኑ ነገሮችን ለመብላት ይወስንና ወደ አንድ ምግብ ቤት ይሄዳል። ይህ ሰው ምንም ያህል ሀብታም ቢሆን እዚህ የሀብታሞች ያልሆነ ምግብ ቤት የሚጠቀምበት የራሱ የሆነ ምክንያት አለው። እሱም ምግቡ መጥቶለት እየተመገበ ባለበት ሰዓት ላይ ትዕይንታችን አንድ ሰው ያስመለክተናል። ይህም ኪምዶንግ የተባለ የሃይስኩል ተማሪን እያስመለከተን ነው። ጃንግም ምግቡን ለመብላት ቢሞክርም እንደሌላው ጊዜ ስላልሆነለት ትቶት ይነሳል። ለሴትየዋም የምግቡን ሂሳብ እየከፈለ ባለበት ሰዓት ላይ ቅድም የተመለከትነው ዶንግ ምግቡን በልቶ ከጨረሰ በኋላ ዋሌቱን ቤት እንደረሳና የምግቡን ሂሳብ መክፈል እንደማይችል ይነግራታል። እሷም ይህንን በምትሰማበት ጊዜ ችግር እንደሌለውና ጃንግ በጣም ደግ ሰው ስለሆነ እሱ እንደሚከፍል ትነግረዋለች። ጃንግም እንግዲህ ራሱ ሳይበላ የተነሳውን ምግብ መክፈሉ ሳያንሰው የሌላ ሰውን ሂሳብ ከፍሎ ይወጣል ማለት ነው። ጃንግም ከምግብ ቤቱ ወጥቶ በመኪናው እየሄደ ባለበት ሰዓት ላይ ከፊት ለፊቱ አንድ የቆሻሻ መኪና መንገድ ይዘጋበታል። በዚህ ሰዓትም መኪናው ውስጥ ከመቀመጥ በማለት አየር ለመቀበል ወደ ውጭ ወጥቶ ሲጋራ ማጨስ ይጀምራል። በዚህ ሰዓት ደግሞ ሁላችንም ባልጠበቅነው ሁኔታ ዶንግን እንመለከተዋለን። ዶንግም በጣም በሚያስፈራ ሁኔታ ጣራ ላይ በመውጣት የሆነ ሰው ጫማን ከተሰቀለበት ለማውረድ ሲታገል እንመለከተዋለን። እሱም ለማውረድ እየታገለ ባለበት ሰዓት ላይ ሚዛኑን መጠበቅ ያቅተውና ወደ መሬት ይወድቃል። በዚህ ሰዓት ግን ከታች ጃንግ ስለነበረ የወደቀው ጃንግ ላይ ነበረ። ከዛም ትዕይንታችን ወደ ሆስፒታል ይወስደናል። በሆስፒታል ውስጥም ጃንግ ሲነቃ እንመለከታለን። እሱም ከአልጋው ላይ ተነስቶ ያለበትን ሁኔታ ለማረጋገጥ በሚሞክርበት ሰዓት ላይ ወደ አንድ ክፍል ይገባል። ወደዛ ክፍልም ገብቶ በሚመለከትበት ሰዓት ላይ ቁርጥ ራሱን የሚመስል ሰው በሕክምና ላይ ሆኖ ይመለከታል። በዚህ ሰዓትም በጣም ግራ እየተጋባ ባለበት ሰዓት ላይ የዶንግ አባት ወደሱ በመምጣት እንኳን ተረፍክልኝ እያለ ያቅፈዋል። ጃንግ በዚህ ሰዓት በጣም ተደናግሯል። አንደኛ ራሱን የሚመስል ሰው አልጋ ላይ ተመልክቷል። ሁለተኛ ደግሞ የማያውቀው ሰው ልጄ ብሎ እየጠራው ነው። ጃንግ አጠገቡ ባለው መስታወት ራሱን በሚመለከትበት ሰዓት ላይ በጣም በሚያስገርም ሁኔታ ሙሉ ሰውነቱ ከዶንግ ጋር ተቀያይሮ ነበረ። እሱም ለዶክተሮቹ እየዞረ የተፈጠረውን ነገር ለማስረዳት በሚሞክርበት ሰዓት ላይ አይምሮን ያመዋል እያሉ ሁሉም ከነሱ እንዲርቅ ያደርጋሉ። ዶክተሯም ለዶንግ አባት የማስታወስ አቅሙ ስለተዛባ ነው እንደዚህ የሚሆነው ብላ ትነግሯለች። ጃንግም የተፈጠረውን ነገር ላገኘው ሰው ሁሉ ለማስረዳት ቢሞክርም ማንም ሰው ግን እሱን እየሰማው አይደለም። ስለዚህ አሁን ላይ አንድ ነገር ተገንዝቧል። ይህም ሳይወድ በግዱ እንደ ዶንግ የራሱን ህይወት እንደሚቀጥል ነበረ። ከዶንግ አባት ጋርም ወደ ቤት ከገቡ በኋላ የተለያዩ ምግቦችን ያቀርብለታል። ጃንግም የቀረቡለትን ምግቦች በሙሉ ጥርግ አድርጎ ይበላቸዋል። ይህም የሆነበት ምክንያት ጃንግ ሆዳም ሆኖ ሳይሆን ከዚህ ላችሁ ከሆነ ቅድም ላይ ካፌ ውስጥ ዶንግ የቀረቡትን ሳህኖች በሙሉ ጥርግ አድርጎ ነበር ይበላቸው። ስለዚህ ሆዳሙ ጃንግ ሳይሆን ዶንግ ነበር። ስለዚህ ጃንግ አሁን ላይ የዶንግን ሰውነት ብቻ ሳይሆን የያዘው አንዳንድ ባህሪያቶችንም ወስዷል ማለት ነው። በነጋታው ጠዋት ላይም ጃንግ የዶንግን ህይወት መምራት ይጀምራል። በዚህም ወደ ትምህርት ቤት በሚሄድበት ሰዓት ላይ የትምህርት ቤቱ ጉልበተኛ ተማሪዎች ዶንግን ይጠሉት ስለነበረ አሁንም እሱን መሳደብ ይጀምራሉ። በተጨማሪም ምሳ እየበላ ባለበት ሰዓት ላይ የዶንግ በፊት ጓደኛ የነበረችው ሂዮን የተባለች ልጅ ይመለከታል። ሂዮንም ቅድም ጃንግን ሲሰድቡ በነበሩት ተማሪዎችና በሌሎች ተማሪዎች ተከባ እየተሰደበች ነበረ። ጃንግም ይህንን በሚመለከትበት ሰዓት ላይ እንዲያቆሙ ይነግራቸዋል። ነገር ግን የቡድኖቹ አለቃ የሆነው ታይዋክ የተባለ ልጅ ወደሱ በመምጣት እኔ ጋር ጥል ከፈለግ ከትምህርት ቤት በኋላ እንገናኝ ይለዋል። ጃንግም ወንበዴ ስለነበረ ምንም አይነት ፍርሃት አልነበረውም። ስለዚህ ችግር የለውም እንገናኝ ብሎ ይነግረዋል። ወደ ቤተሰቦቼ ግራ እንዳትጋቡ ያህል አንድ ነገር ከአሁኑ ላስታውሳችሁ። ይህም አሁን ላይ ጃንግ ስላችሁ የታለ ጃንግ እንዳትሉኝ። ምክንያቱም ቅድም ከአደጋው በኋላ ጃንግ የዶንግን አካል ነው የለበሰው። ስለዚህ ጃንግ ትውስታውን ሳያጣ ያለውን ማንነት ሳያጣ የተቀያየረው አካሉን ብቻ ነው ማለት ነው። ስለዚህ አሁን ላይ ጃንግን ሁሉም ሰው እንደ ዶንግ ነው እያየው ያለው። ወደ ትዕይንታችን ስንመለስ ጃንግ ከምሳ በኋላ ከጉልበተኞቹ ጋር ለመጋጠም በሰዓቱ ተገኝተዋል። ነገር ግን ሁሉንም ጉልበተኞች በቀላል መንገድ ነበር መጥቶ አላቸው። እነሱንም ከደበደባቸው በኋላ የመሪያቸውን ስልክ ወደ ቤት ይዞት ይገባል።
ስልኩ ላይም አንዳንድ ነገሮችን እየተመለከተ ባለበት ሰዓት ላይ ዶንግ አደጋው ከመፈጠሩ በፊት እዛ ጣራ ላይ ምን ሊሰራ እንደወጣ መመልከት ይጀምራል። ይህንንም በሚመለከትበት ሰዓት ላይ እነዛ ጉልበተኛ ልጆች የሂዮንን ጫማ እዛ ላይ በመስቀል እሱ እንዲያወርድላት አድርገው ነበረ። ስለዚህም ዶንግ እዛ ላይ የወጣበት ብቸኛ ምክንያት ጓደኛው የሆነችውን የሂዮንን ጫማ ለመውረድ ነበረ። ጃንግም ይህንን ከተመለከተ በኋላ ጠዋት ላይ ለጉልበተኞቹ ልጆች ይህንን ተግባራቸው ማያቆሙ ከሆነ የከፋ ነገር እንደሚገጥማቸው ያስጠነቅቃቸዋል። ትዕይንቱ ሲቀየር ደግሞ የጃንግን ሚስት ሂዮንን እንመለከታታለን። እሷም በጣም በሚገርም ሁኔታ ከሌላ ሰው ጋር የፍቅር ግንኙነት ጀምራ ነበረ። ማለትም እየመገጠችበት ነበር ማለት ነው። እሷም ከዛ ሰውዬ ጋር ጊዜ እያሳለፈች ባለበት ሰዓት ላይ ባልጠበቀችው ሁኔታ የጃንግ ጠላት አካባቢ ላይ ይደርሳል። ይህ ሰው ቦስ ያንግ እየተባለ የሚጠራ ሲሆን ጃንግ ጋር በጣም የከረረ ጥል ነበራቸው። እሱም ይህንን አጋጣሚ በመጠቀም ይህ ድርጊትሽን ለባልሽ ከምነግርብሽ ይሻልሻል ወይንስ ደግሞ ከኔ ጋር ትስማሚያለሽ ብሎ ይጠይቃታል። እሷም ሌላ ምርጫ ስላልነበራት ከሱ ጋር ባሏ ላይ ለማስሄድ ለመስማማት ትወስናለች። በሌላኛው ትዕይንታችን ደግሞ የጃንግ ቀኝ እጅ የነበረውን ቹልን እንመለከተዋለን። እሱም ቤቱን እንደመጠበቅ እንቅልፉን እየለጠጠ ነበር። ጃንግም ወደ ቹል በመምጣት ከእንቅልፉ ይቀሰቅሰዋል። ከቀሰቀሰውም በኋላ ስለተፈጠረው ነገርና እውነተኛ አለቃው እሱ እንደሆነ ለማስረዳት ይሞክራል። ነገር ግን ቹል በምንም መልኩ ሊያምነው አልቻለም። ጃንግም በስተመጨረሻ ሁለቱ ብቻ የሚያውቁትን ሚስጥሮችና ያሳለፉትን ነገር መናገር ይጀምራል። በዚህ ሰዓት ግን በጣም በሚያስገርም ሁኔታ እውነተኛ አለቃው እሱ እንደሆነ ያሳምነዋል። በቀጣዩም ቀን ጃንግና ቹል ተገናኝተው አንዳንድ ነገሮችን ማውራት ይጀምራሉ። ቹልም በዚህ አጋጣሚ እንዴት እንደሰማ ባናቅም የጃንግ ሚስቱ እሱ ላይ ያሴረችበት እንደሆነ ይነግረዋል። በመቀጠልም ትምህርት ካለቀ በኋላ ወደ ቤት እየሄዱ ባለበት ሰዓት ላይ ተማሪዎች ሲሯሯጡ ሲሆን ከቦርሷ ላይ የሆነ አሻንጉሊት ይወድቅባታል። ጃንግም አሻንጉሊቱን አንስቶ የሮጠ ወደ እሷ በመሄድ ይሰጣታል። አሻንጉሊቱንም እንደሰጣት ወዲያውኑ እናቷ ትመጣለች። ጃንግ ግን ሱንን ሲመለከት በጣም ደንግጧል። ምክንያቱም ጃንግና ሱን የሆነ ጊዜ ላይ በጣም ደስ የሚል የፍቅር ግንኙነት ነበራቸው። በዚህ ምክንያትም እሷ እንዳረገዘች ሲያ ጥሏት እንደሄደ ትዝ ይለዋል። ሱንም ልጇን እየለከፈባት መስሏት ከቦታው ላይ ታባሯለች። በነጋታውም ጃንግ ሂዮን ልጁ እንደሆነች ለማረጋገጥ ከፀጉሯ ላይ ናሙና በመውሰድ የዲኤንኤ ምርመራ ያደርጋል። የምርመራውም ውጤት እንደሚያሳየን ከሆነ ሂዮን ሙሉ በሙሉ የሱ ልጅ እንደሆነች እንመለከታለን። እሱም ይህንን በሚመለከትበት ሰዓት ላይ በጣም ደስተኛ ሆኗል። በአንድ በኩል ደግሞ ለልጁ ጥሩ አባት መሆን ስላልቻለ በጣም አዝኗል። ከትምህርት በኋላም ከቹል ጋር ተገናኝተው አንዳንድ ጥያቄዎችን ይጠይቀዋል። በዚህም ለብዙ ዓመታት ተራርቆ የነበረውን ቤተሰብ እንዴት ደስተኛ ማድረግ እችላለሁ ብሎ ይጠይቀዋል። እዚች ጋር ሁላችንም ባልጠበቅነው ሁኔታ ቹል ሰውነቱ ላይ እንዲሰራና የአካል ብቃት እንቅስቃሴዎችን እንዲያደርግ ይነግረዋል። በተጨማሪም ከልጁ ጋር ሆኖ ጂም እንዲሰራ ይነግረዋል። ጃንግም ቹል ያለውን ነገር በመቀበል ከልጁ ጋር ሆኖ እንቅስቃሴዎችን ይጀምራል። ነገር ግን ሂዮን መጀመሪያ ላይ አልወደደችውም። ቢሆንም ቹል ማስተር ስለነበረ እሱ ያሳምናትና ልምምዳቸውን ይቀጥላሉ። በነገራችን ላይ ወደ ቤተሰቦቼ በዚህ ትዕይንት ላይ ሂዮን የጃንግ ልጅ እንደሆነች የሚያውቀው ጃንግና ቹል ናቸው። ረስቼው ነው፣ እኛም እናውቃለን፣ ሶስት ሰው ማለት ነው። ወደ ትዕይንታችን ስንመለስ ጃንግም ሆነ ሂዮን በጣም አሪፍ በሚባል ደረጃ ስልጠናውን እየተከታተሉ ነው። ጃንግንም ስንመለከተው በጣም ትልቅ ለውጥ ላይ ነው ያለው። እንደዛ ወፍራም የነበረና የተዝረጠረጠ የነበረ ሰውዬ አሁን ላይ ቢያንስ የተስተካከለ አቋም አለው። ትምህርት ቤትም በሚሄድበት ሰዓት ላይ ሴቱም ሆነ ወንዱ በጣም ፈዞ ነበር ሲመለከቱት የነበረው። ሂያንን ደግሞ በምንመለከትበት ሰዓት ላይ ምሳ ሰዓት ላይ እነዛ ባለፈው ሙድ ሲይዙባት የነበሩት ተማሪዎች አሁንም ድጋሚ ሙድ ለመያዝ ወደ እሷ ጋር ይመጣሉ። ነገር ግን በጣም በሚያስገርም ብቃት ሁሉንም ተማሪዎች ያሁሉ ተማሪ በተሰበሰበበት መሃል ላይ ደብድባ ትጠላቸዋለች። ጃንግም ሆነ ይህ ሁሉ ተማሪ ይህንን ሲመለከት በጣም ተገርሟል። እውነት ለመናገር እኔ ራሱ በጣም ተገርሜያለሁ። ውድ የናቲ ፊልምስ ቤተሰቦች እንደዚህ አይነት የኮሪያ ፊልሞችን መስራት ስማቸውን ከመያዝ ጀምሮ በጣም አስቸጋሪ ነው። እኛም እየተቸገርንም ቢሆን ወደ እናንተ ማድረሱን ቀጥለናል። ስለዚህ እናንተም ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። በቀጣዩ ትዕይንት ደግሞ የሂዮን እናት የሆነችው ሱን ልጇን እንደዚህ ስለቀየረላት ጃንግን ወደ ቤቷ ጠርተዋለች። እዛም የተወሰነ ምግብ አቅርባለት እሱን ማመስገን ትጀምራለች። ሁለቱም ቁጭ ብለው እያወሩ ባለበት ሰዓት ላይ አንድ ደንበኛ ወደ ሱቃቸው ይመጣል። ሱንም እሱን ለማስተናገድ ተነስታ ጉድ ጉድ በምትልበት ሰዓት ላይ ሰውየው ያልተገቡ ነገሮችን ማድረግ ይጀምራል። ጃንግም ይህንን በሚመለከትበት ሰዓት ላይ የሚያደርገውን ነገር እንዲያቆምና ተነስቶ እንዲወጣ ይነግረዋል። ሰውየው ግን ጃንግን እንደ ሕፃን ስላየው ተነስቶ ሊመታው ሲል እጁን ጠምዝዞ ያስወጣዋል። ሰውየው ከሄደ በኋላም ሱን ለጃንግ የሚያወጣቸው ቃላቶች ከዚህ በፊት የነበራት ፍቅረኛዋን እንደሚመስል ትነግረዋለች። ጃንግም ይህንን አጋጣሚ በመጠቀም የበፊቱ ጃንግ እንደሆነና አሁን ላይ ባጋጠመው አደጋ ሙሉ ለሙሉ ሰውነቱ እንደተቀየረ ይነግራታል።
ነገር ግን ሱን የሚያወራላት ነገር ተረት ነበር ይመሰላት። በዚህም ምንም እሱን ለማመን ፈቃደኛ አልነበረችም። ነገር ግን ጃንግ በተጨማሪ አብሮ ስላሳለፉት ነገሮች መናገር ይጀምራል። በዚህ ሰዓት ግን ሱን በጣም መናደድ ትጀምራለች። ምክንያቱም ደግሞ እንደዛ እርጉዝ እያለች ጥሏት ስለሄደ ነበረ። በዚህም ለጃንግ የምር ለነሱ የሚያስብ ከሆነ ድጋሚ ወደ ህይወታቸው እንዳይመጣ ትነግረዋለች። እሱም ምንም ማድረግ ስላልቻለ ትቷት ይወጣል። በቀጣይም ቀን ሂዮንና ጃንግ ቁጭ ብለው እያወሩ ባለበት ሰዓት ላይ ሚንሆ የተባለ የተማሪዎች ካውንስለር ወደ እነሱ ጋር ይመጣል። እሱም ምሽት ላይ ልደቱን ስለሚያከብር ሁለቱንም ይጋብዛቸዋል። እነሱም አመስግነው ግብዣውን መቀበላቸውን ነግረውት ይሄዳል። ከትምህርት በኋላም ጃንግ ሱንን ለመጨረሻ ጊዜ እንዲያወሩ ይጠይቃታል። እሷም ለመጨረሻ ጊዜ ስለሆነ ጥያቄውን ተቀብላ አንድ ካፌ ይገናኛሉ። እሱም ጥሏቸው ስለሄደ ይቅርታ መጠየቅ ሲጀምር በጣም በመናደድ ትተው ተነስታ ትሄዳለች። እሱም ተከትሏት ይሄድና እጇን ጎትቶ ከንፈሯን ይስማታል። እሷም ካስለቀቀችው በኋላ በጥፊ ድርግም ታደርገዋለች። ከካፌም ከወጡ በኋላ አሁንም እየለመናት ባለበት ሰዓት ላይ ቹል ስልክ ይደውልላትና ሂዮን ከፍተኛ ችግር ውስጥ እንዳለች ይነግረዋል። እሱም ያለበትን ቦታ ነግሮት ወዲያውኑ መኪና እንዲልክለት ይነግረዋል። ሱንንም እዛው ባለችበት ትቷት ሂዮን ወዳለችበት ቦታ ይሄዳል። ሂዮንንም በምንመለከታት ሰዓት ላይ ተማሪዎች ከበዋት እያሰቃያት ነበረ። ሚንሆም በብርጭቆ የተቀዳ ወይን አምጥቶ ራሷ ላይ ያፈስባታል። በዚህ ሰዓትም ሁሉም ተማሪዎች እየቀለዱባት ባለበት ሰዓት ላይ ጃንግ ይደርስና ከሁሉም ጋር መደባደብ ይጀምራል። እሱም ሁሉንም ደብድቦ ይጨርሳቸዋል። ሂዮንም ሚንሆ በጣም አናዷት ስለነበረ መታ ውሃ ውስጥ ተወርውሯለች። በነጋታውም ጃንግ ከቹል ጋር ተገናኝቶ እያወሩ ባለበት ሰዓት ላይ ቹል የሚስቱን ነገር ችላ እንዳለውና ከጠላቱ ጋር እያሴረችበት እንደሆነ እንደዘነጋው ይነግረዋል። በዚህ ሰዓትም ሁሉንም ነገር በደብዳቤ ጽፎ እንዲሁም ደግሞ እነሱ እያሴሩት ያለው እሱም ብቻ ሳይሆን አባቷን እንደሚጎዳው በመጻፍ ለአባቷ ደብዳቤውን ይልክለታል። በሌላኛው ትዕይንታችን ደግሞ ለረጅም ጊዜ ሳይነቃ የቆየው ዶንግ ሲነቃ እንመለከተዋለን። ዶንግም ከሆስፒታል ወጥቶ ወደ ቤቱ በመሄድ አባቱን ሊያቅፈው በሚጠጋው ሰዓት ላይ አባቱ በጣም በመደናገጥ ለፖሊስ ሳልደውል ከቤት ይውጣልኝ ብሎ ይነግረዋል። ይህንንም እያደረገ ያለበት ምክንያት ዶንግ አሁን ላይ ሙሉ ለሙሉ የጃንግን አካል ስለለበሰ ነበረ። የዶንግ አባትም ለፖሊስ ለመደወል እየተጣደፈ ባለበት ሰዓት ላይ ጃንግ በቦታው ላይ ይደርሳል። ጃንግም ሁለቱንም ካረጋጋቸው በኋላ የተፈጠረውን ነገር በሙሉ ማስረዳት ይጀምራል። ሁለቱም ብዙ ነገሮችን ከተነጋገሩ በኋላ በቀጣዩ ቀን ዶንግን ወደ ሱን ቤት ይዞት ይሄዳል። ጃንግም ስለተፈጠረው ነገር በደንብ ለሱን ለማስረዳት እየሞከረ ባለበት ሰዓት ላይ የጃንግ ጠላቶች ይመጣሉ። የጃንግ ጠላቶች እዛ የመጡበት ዋነኛው ምክንያት ዶንግ እንደነቃ ስላወቁና ዶንግ ደግሞ የጃንግን አካል ስለለበሰ አሁን ላይ ዶንግ ጃንግ ነው ብለው እያሰቡ ስለሆነ ነው። በዚህ ሰዓትም ጃንግ ፈጠን ብሎ ዶንግንና ሱን ወደ ውስጥ ወርውሯቸው ከሰዎቹ ጋር መፋለም ይጀምራል። እሱም በቻለው አቅም ከተፋለመ በኋላ በመጨረሻ ግን በቁጥጥራቸው ስር ይውላል። ሱን ግን ይህንን በምትመለከትበት ሰዓት ላይ እሷ ትጠቀምበት የነበረውን የሲሊንደር ጋዝ አውጥታ በመለኮስ ከዚህ ለቀው ካልሄዱ ሁሉንም እንደምታቃጥላቸው ትነግራቸዋለች። በዚህ ሰዓትም ሁሉም በጣም በመደናገጥ ትተዋቸው ይሄዳሉ። እነሱም ከሄዱ በኋላ ሱንና ዶንግ እዛው ይተቃቀፋሉ። በሌላኛው ትዕይንታችን ደግሞ የጃንግ ሚስት የሆነችው ዮን አባቷ አስጠርቷት ወደ አባቷ ቢሮ ሄዳለች። አባቷም ሁሉንም ነገር እንዳወቀ ይነግራታል። ይህም ባሏ ላይ የማገጠች እንደሆነና እሱ ሳያንሳት ደግሞ የሱን ስራ ለማበላሸት ከጠላቱ ጋር እንደተጣመረች እንዳወቀ ይነግራታል። እሷንም ከስህተቷ በደንብ እንድትማር በማሰብ ከድርጅቱ ውርስ አባላት ውስጥ ያስወጣታል። ከዛም በመቀጠል ለጃንግ ደውሎ እንዲመጣ ይጠይቀዋል። እንግዲህ ወደ ቤተሰቦቼ አሁን ላይ ሃን ማለትም የሂዮን አባት ጃንግ አደጋ እንደደረሰበት እንጂ የሚያውቀው አካሉ እንደተቀያየረ አያውቅም። ዶንግን ማለት ያሉበትን ነገሮች አባቷ ጋር ከመግባቱ በፊት እየነገሩት ነበረ። በዚህም እንዲያግዘው በማሰብ የዶንግ ጆሮ ላይ የማዳመጫ መሳሪያ ይቀመጥለታል። ዶንግም ማዳመጫ መሳሪያው ተደርጎለት ወደ ውስጥ ገብቶ ትንሽ ከቆየ በኋላ የማዳመጫ መሳሪያው ሲግናል ይቆረጣል። ከነሱ ጋርም እያወሩ ባለበት ሰዓት ላይ ሚስተር ሃን ስለ ሁለተኛ ቤተሰቡ ማለትም ስለነሱን ይጠይቀዋል። እሱም ይህንን በሚጠይቅበት ሰዓት ላይ በጣም ግራ ይገባዋል። ምክንያቱም ምን እንዳሳለፈ ከነሱ ጋር ምንም የሚያውቀው ታሪክ የለም። ነገር ግን የመጣበትን ዓላማ ጨርሶ መውጣት ስላለበት የመጣለትን ነገር መናገር ይጀምራል። በዚህም ከነሱ ጋር በመሆኔ የቤተሰብ ምንነት ተረድቻለሁ፣ እንዲሁም ደግሞ ቀሪ ህይወቴን በሙሉ ከነሱ ጋር ማሳለፍ ፈልጋለሁ ብሎ ይነግረዋል። በተጨማሪም ደግሞ ከዚህ ድርጅት ተረካቢዎች መሃል ራሱን እንዳገለልና በገዛ ፈቃዱ ከዝርዝሩ ላይ መሰረዝ እንደሚፈልግ ይነግረዋል። ሚስተር ሃንም ውሳኔውን በማክበር ከዝርዝሩ ላይ ስሙን ይሰርዘዋል። ዶንግም ከወጣ በኋላ ያለውን ነገር በሚነግረው
ሰዓት ላይ በጣም በደስታ ስሜት እዛው ያቅፈዋል። እሱም አመስግኖት እዛው ተቃቅፈው ባሉበት ሰዓት ላይ ማናችንም ባልገመትነው ሁኔታ ሲሆን መኪናዋን አስነስታ ዶንግን ለመግጨት ወደ እነሱ ጋር ማሽከርከር ትጀምራለች። እሷም ወደ እነሱ በምትመጣበት ሰዓት ላይ ጃንግ ቀድሞ ስለተመለከታት ዶንግን ወደ ጎን ይወረውረውና ራሱ ይገጫል። በመቀጠልም ትዕይንታችን ወደ ሆስፒታል ይወስደናል። በሆስፒታል ውስጥም ጃንግ ከፍተኛ ጉዳት ደርሶበት እንመለከተዋለን። ጃንግም ከጓደኞቹ ጋር እየተነጋገረ ባለበት ሰዓት ላይ ዶንግ የሱን ደም ሲመለከት ራሱን መቆጣጠር አቅቶት እዛው ራሱን ይስታል። በመቀጠልም ዶንግ ወደ ከፍተኛ ቀዶ ጥገና ክፍል ሲገባ እንመለከተዋለን። ከዛም ታሪካችን ይህንን እያስመለከተን ባለበት ሰዓት ላይ 6 ወርን ወደፊት ይሻገራል። በዚህም ዶንግ ወደ ትክክለኛ ማንነቱ ተመልሶ ትምህርት ቤት በሚሄድበት ሰዓት ላይ የክፍሉ ተማሪዎች በጣም በትልቅ አክብሮት ሲቀበሉት እንመለከታለን። እነዛ በፊት ላይ ሲያንቋሽሹት የነበሩት ተማሪዎች ሁሉ አሁን ላይ ሲመጣ ሽንታቸው ሊያመልጣቸው ምንም አልቀራቸውም ነበር። ከሂዮን ጋርም ባላቸው ግንኙነት ግቢ ውስጥ በጣም የሚያስቀኑ ፍቅረኛሞች ሆነዋል። ዶንግ ግን በጣም ግራ ገብቶታል። ምክንያቱም ትምህርት ቤት ውስጥ ምን እንደተፈጠረ ከዚህ በፊት ጃንግ የሱን ሰውነት ለብሶ ምን እንዳደረገ ምንም የሚያውቀው ታሪክ አልነበረም። በሌላኛው ትዕይንታችን ደግሞ ጃንግን እንመለከተዋለን። እሱም የማፊያ ቡድን መሪነቱን ትቶ እንዲሁም ደግሞ የድርጅት አባልነቱን በመተው ከሱም ጋር ሌላ ሬስቶራንት ከፍተው አብረው እየሰሩ ይገኛሉ። ፊልሙ እዚህ ጋር ያበቃል። እንደወደዳችሁት በጣም እርግጠኛ ነኝ። በቀጣይም እንደዚህ አሪፍ ፊልሞችን እየሰራ ወደ እናንተ እንዳደርስላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ አዲስ ፊልም እስከምንገናኝ ድረስ ሰላም ቆዩልኝ።